ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ከረማችሁ። በዛሬው ዕለት ይዘንላችሁ የመጣነው የሼህ ሁሴን ጅብሪል ትንቢት ስለ ሀገራችን ኢትዮጵያ ችግሮችና መፍትሄዎች በተመለከተ ችግሮቻችን በሙሉ መድኃኒትና መፍትሄ እንዳላቸው፣ ነገር ግን የእርስ በርሳችን ጠብና ፍጅት ግን መድኃኒት የለውም ሲሉ የተናገሩትን ትንቢት፣ እንዲሁም በዚህ በእርስ በርሳችን ጠብ የሚያመጣብን መዘዝ በስደት ህዝቡን አልቆ በየመንገዱ እንደሚሞት፣ አንዳንዱም ህልሙን ተሳክቶለት በስደት ዓለም እንደሚኖርና በዛው በስደት ለቤተሰቦቹ ሲል አርጅቶ እንደሚቀር የተናገሩትን አስገራሚ ትንቢት፣ በዚሁም መሃል ደግሞ ኢትዮጵያ ወደፊት ምን ይመስላል እጣ ፈንታዋ ያልፍላት ይሆን የሚሉ ትንቢቶች ያካተተ ፕሮግራም ይዘንላችሁ መጥተናል። በዚሁ ትንቢት በኢትዮጵያ በርስ በርስ ፍጅት ረብ በተባለው ጦርነት ላይ ብዙ ህዝቦች እንደሚያልቁበት የተናገሩትን ትንቢት ነው። ቀጥታ ወደ ትንቢቱ ገባላችኋለሁ። ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ ኢንቫይት እያደረግኩኝ ቀጥታ ወደ ትንቢቱ ልግባላችሁ። አለች ብርቱ ጊዜ፣ አለች ብርቱ ወቅት፣ ሁሉም ሰው ሲጠራት እርብ የሚሏት ጎንደር የምትገኝ ትንሽ ቦታ ናት። የረብን ምልክት ልንገርህ ጥቂት፣ ሀልቁ ይታደላል ስንደና ብረት፣ ካርታው ረጃጅም አጫጭር ብረት፣ አሁንም ሶስተኛ ጀብርና ጥይት፣ ሰው ይያያዛል ሂስድና ቀናት፣ እስ በሱ መዟለም ድርቅና ክዳት፣ አይፈላለግም ልጅ ተናት አባት፣ አዌ አሳዳጊ ዋ ብሎ መቅረት፣ ደግሞ በሀገራችን ተንታና ሆርማት፣ ይሄን ልንገራችሁ ሳለው በሀያት፣ እየቆየ ሲሄድ ግዛቱ እየመሻ፣ ስልጣኔ መጣ በካሙዩ ለእርሻ፣ በሬ ለስጋ እንጂ አይሸጥም ለእርሻ፣ የህልም ቋጠሪያው ሆኖ አየሁት ከይሻ፣ በትንሽ መስታወት መጽሐፍ ማውራት ብትሻ፣ ነካ ነካ ሆነ ስራችን በጥቅሻ፣ የፍየሉ ቆዳ ኮት ሆነ መልበሻ፣ ይሄ ቀን ይመጣል ባንወድም ባንሻ፣ ተናግሬ ያለሁኝ እኔ ለሀበሻ፣ አንዲት እንኳን ሳትቀር እስተ መጨረሻ፣ እስቲ ተነስቼ ሊሄድ ወደ ማሻ፣ የኋላ ሰላሙ አሌይኩም ኮምቦልሻ፣ ደሴ ያስንቀዋል መቼም አላህ ብሻ፣ ተሸዋ የመጣች አንዲት ትንሽ ጋሻ፣ ሲቃለቧ ታየን አሊና መንገሻ፣ ህዝባችን ተፋጀ በትልቅ ትንሻ፣ እንደምንም ብለው አላቸው ውሃ እርሻ፣ መድኃኒት የሌለው ትንሽ ማስታገሻ፣ ውሃው የደፈረሰ ገባበት ቆሻሻ፣ የነጮችስ ነገር አለው መጨረሻ፣ እኔን ያስቸገረኝ አበሻው ላበሻ፣ ባፌ ልንገራችሁ ወይንስ በጥቅሻ። ሼህ ሁሴን ጅብሪል ስለ ደሴና ስለ ኮምቦልቻ ሀገራችን እየሰለጠነ ሲመጣ ሁሉን ነገር እንደሚቀየር፣ አውሮፕላን ሲመጣ ህዝቡ ጓሮውን በቆርቆሮ ሲያጥር ተደሴ ለኖሮ ኮምቦልቻ እንደሚሻል እንዲህ ብለው ፈርደው ነበር። ወደ ላይ እያየ ህዝቡ ተሸብሮ፣ አዲስ ነገር አይቶ ልቡ ተሰውሮ፣ ሲዘሩ ታየ ነው ያምናውን ዘንድሮ፣ ማሻሻል ጀመረ ሰው ከተማ ሰፍሮ፣ አውሮፕላን መጣ በሰማው በሮ፣ ደሴ ከተማውን ሰራበት ቆርቆሮ፣ ኮምቦልቻ ይሻላል ተደሴ ለኖሮ፣ ቆርቆሮው ተመታ ታጠረበት ጓሮ፣ እንጨት ነበር አጥሩ ክትክታ ጩራሮ፣ ስልጣኔ መጣ በዛም ዞሮ። ሼህ ሁሴን ጅብሪል እርብ ላይ ብዙ ፍጅት እንደሚነሳ ደጋግመው የተናገሩት አጋጣሚ ይሄን ይመስላል። እርሻው ታረሳሉ እየተቀናጀ፣ አውድማው ተፍሮ እየተዘጋጀ፣ እህሉ ደረቀ ሳፈራረጀ፣ እህሉን ለመሸጥ ብዙ ዓመታት ፈጀ፣ በታችኛው እርብ አውድማው ተበጀ፣ እዛው ይበረያል ዕዳውን የፈጀ፣ ቁጭ ብሎ ሲጠብቅ ሰው እየተፋጀ፣ አገር ለቆ ሄደ ህዝቡን ግን አስፈጅ። እኔም ተናገርኩኝ ያልተውኩት ፈርቼ፣ የወያኔ ጣጣ አያልቅ ዘመዶቼ፣ እነሱ ምን ያርጉ ከዱኝ ወንድሞቼ፣ አገረ ገየቹ ባለስልጣኖቼ፣ ለወያኔ በሩን ከፍቶ እያመቻቼ፣ ለማይረባ ጥቅም ወገኑን ያስፈጀ፣ ሳይበላው ይሞታል አቅማዳው ስልቼ፣ ወያኔ ገዳይ ነው አውቃለሁ ተኝቼ፣ አይኖራለሁ ባይ ነው ኢትዮጵያን አጥፍቼ፣ ምን ለውጥ አመጣለሁ ስለነሱ አውርቼ፣ ስለነሱ ማውራት ደከመኝ ታክቼ፣ ወሬ ምግብ አይሆን አልበላው አንጉቼ። ሼህ ሁሴን ጅብሪል ወደፊት የኑሮ ውድነት እንደሚከፋ፣ ህዝቡ ስደት እንደሚሄድ፣ ወጣትነታቸውን ኢትዮጵያውያኖች በስደት እንደሚያሳልፉት፣ ለቤተሰባቸው ሲሉ አርጅተው እንኳን አይመለሱም። ግን አንድ ቀን ይመጣል አረቦች ኢትዮጵያ ለመግባት እንደ ህልም የሚሆኑበት
የሚመጣባቸው ጊዜ ሩቅ አይሆንም ሲሉ ፈርደውት ሄደዋል። ዱዓም አድርገዋል። ያለፈውን ዘመን ሰዎች ሲንቁት ይጠቅም ነበረ ቢገኝ በዚህ ወቅት ስልጣኔ የለው ለሰው ልጅ ትምህርት አዋቂንን ባዮች ብለው ሲወቅሱት የጨለማ ኑሮ ተብሎ ሲገመት ጥጋብ ደስታውን ሰዎች ረሱት። ጠብቀው ይመጣል የሚያስገርም ወቅት ወጭ ብቻ ነው እንጂ ገቢ የለበት ሳታርፍ ትሰራለህ ቀንና ሌሊት ወጩን አያሸፍንም ገንዘቡ ርካሽ ነው የለውም ጉልበት እህል በቆርቆሮ የሚቀናበት ቡና ቢቸሪ የሚሸጥበት ውሃ እየተገዛ የሚጠጣበት የሳምንት ወጭ ነው ሽሮ ለመብላት ስጋ የሚታረደው ነው ለባለ ሀብት ጫት ተወዶ በሬ የሚረክስበት ገበያ የሚባል የሚጠፋበት ሲለፋ ይውላል ሰው ሲንከራተት ተችግር መሸሻ ማምለጫ ጠፍቶት የመንግስት ግብር ጉባ አስመርሮት ሰው እየመረረው ኑሮ ቸግሮት ትዳር እየፈታ ይሄዳል ስደት አንዳንዱንም ይሞታል ሳይሳካለት በመንገድ ይቀራል በረሃ በልቶት አንዳንዱም ይደርሳል ተወሰነበት ተሰው ቤት ተቀጥሮ ኸዳም ለመስራት እየተሰደበ ታረቦቹ ቤት ሰርቶ የሚያገኛትን ዘመድ ለመርዳት በሰው ሀገር ያልፋል የልጅነት ወቅት ሳትደሰትበት ሳታጌጥበት መቼ ነው ችግሯ የሚያበቃለት የምትኖረው አብራ ተናት ጋር ታባት የምትበላው ሰርታ ታገሯ መሬት ሙስሊሙ ዱዓ ያረግ ክርስቲያን ጦለት አላህ ኸይሩን ይሻ ያክብረን ክብረት የሰው እጅ እንዳና ያረቦችን ፊት ታገራችን ይጥፋ ችግርም ስደት ቀጣሪ ያድርገን ለአገር ጎረቤት ለአረቦች ህልም ይሁን ኢትዮጵያ መግባት ለዚያራም ይሁን ሰርቶም ለመብላት ተቀጥሮም ቢሰራ ሀበሻ ቤት እኛ ያየነውን እነሱም ይዩት ኢትዮጵያ መልሳ እንድትደሰት ይሄ ነው ለኢትዮጵያ የምመኝላት ዱዓችን ይስማው ሀዩ ላይ ሞት ሼህ ሁሴን ጅብሪል አረቦች በኢትዮጵያ ላይ ተንኮል እንደሚሰሩና አገራችንን ለመከፋፈል ሌት ቀን ታገሉ በመጨረሻም ኢትዮጵያን እንደማያቸንፏት ይረዱታል ቢሆንም ብዙ ዋጋ ያስከፍለናል ብለው ነበር የተናገሩትና የፈረዱት አዳምጠኝ ሳወራ አትወሳለት እንዳትሰለቸኝ እንዳትታክት እየቀረበ ነው ይመጣል ድንገት የቆየ ያየዋለ እድሜ ያላህ ሰጥቶት አረቦች ኢትዮጵያን ጠምደው ይዘዋት ሳትበድላቸው እንደው ጠልተዋት ሰላይ ይልካሉ ሀበሻ መሬት ህዝቡ እንዲበጠበጥ እንዲበዛ ልቀት ምን በድላ ይሆን ጠምደው ያዟት ተኛ ጋር ክርክር ሁሉ ጊዜ ሙጉት ዘመቻ ታዘዝ አረብ ስልክተት ወታደር ባላገር ባውዱማ ግብት አንዳንዱ ሊደበቅ አንዳንዱም ሽሽት ላያመልጥ ጉዳይ ተመጣው እልቅት መሸሹ ይጠቅማል ተመሞት መሰንበት እስትታለፍ ድረስ ያቺ መጥፎ ወቅት ለኢትዮጵያ አረቦች ያስፈራሯት አስበው ነበረ ሊበታትኗት የፈጠራት ጌታ አላህ ቆመላት አረቦች ታገሏት ደጋግመው አዩዋት በኋላ ተረዱት እንደማይችሏት በመጨረሻ ማ መጡ እየፈሯት ኢትዮጵያ አሸነፈች ተነገረላት የገዛ ልጆቿ እንኳን ቢከዷት አላህ የደገፈው ማነ አንቃነቁት ይመስገን ጌታችን ረበል ኢዘት ይመስገን ጌታችን ረበል ኢዘት ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን የዛሬው ትንቢታችን ይህን ይመስል ነበር ፕሮግራማችን እንደወደዳችሁት ተስፋ እናደርጋለን ከወደዳችሁን ላይክ ሼር እንዲሁም ሳብስክራይብ በማድረግ ቤተሰብ ይሁኑ እንላለን በቀጣይ ፕሮግራም እስክንገናኝ ቸር ሰንብቱ ቻው